የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? አጠር ምጥን እና ፈጣን መረጃን እዚህ ያገኛሉ በቅዱስ እጃችሁ በየዋህ ልባችሁ በንጹህ ህሊናችሁ እና ፍቅር በሆነ ማንነታችሁ ላይክ ሼር በማድረግ መረጃውን ለሌሎች እንድታደርሱልኝ ቻናሌን ላይክ ሼር እና ሰብስክራይብ በማድረግ እንድታበረታቱኝ እያልኩኝ በቀጥታ የዕለቱ መረጃ እንደሚከተለው ይሆናል። የመንግስት ዩኒቨርሲቲዎች ለቋሚ የሥራ ቅጥር መደቦች የቀን ሠራተኞችን በመቅጠር ከ60 ሚሊዮን ብር በላይ ክፍያ መፈጸማቸው ተገለጸ። የፌዴራል ዋና ኦዲተር መስሪያ ቤት የመንግሥት ተቋማት የ2016 በጀት ዓመት የበጀት ኦዲት አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት ሲያቀርብ ነው የተገለጸው። ዋና ኦዲተር መስሪያ ቤት በሪፖርቱ እንደጠቀሰው 12 ከፍተኛ የትምህርት ተቋማት ሳይፈቀድላቸው ለቋሚ የሥራ መደቦች ላይ የቀን ሠራተኞችን ቀጥረው ተገኝተዋል ብሏል። ተቋማቱ በጠቅላላው 61,882,081 ብር ለቀን ሠራተኞች ክፍያ እንደፈጸሙ የገለጸው የፌዴራል ዋና ኦዲተር ጅማ ዩኒቨርሲቲ 25,310,211 ብር፣ አምቦ ዩኒቨርሲቲ 10,938,834 ብር፣ ወለጋ ዩኒቨርሲቲ 7,888,374 ብር፣ ሐሮማያ ዩኒቨርሲቲ 5,170,600 ብርና ዲላ ዩኒቨርሲቲ 4,414,974 ብር በመክፈል ዋነኞቹ እንደሆኑ በሪፖርቱ ተጠቅሰዋል። እንዲሁም 17 የመንግሥት ተቋማት በጡረታ በሞትና በሌሎች ምክንያት ከሥራ ለለቀቁ ሠራተኞች 408,462 ብር ያላግባብ ደመወዝ መክፈላቸው በሪፖርቱ ተገልጿል። የሲቪል ሰርቪስ ኮሚሽን ከግንቦት 30 ቀን 2014 ዓ.ም ጀምሮ በልዩ ሁኔታ ካልተፈቀደ በስተቀር የሠራተኞች ቅጥር የደረጃ እድገትና ዝውውር እንዳይፈጸም ቢከለክልም በ8 መሥሪያ ቤቶችና በአንድ ቅርንጫፍ ጽሕፈት ቤት በጠቅላላው 24,073 ብር የሲቪል ሰርቪስ ኮሚሽንን ሳያስፈቅዱ ለቋሚ የሥራ መደቦች ሠራተኞችን በኮንትራት በመቅጠር ክፍያ ፈጽመዋል ተብሏል። ሲቪል ሰርቪስ ኮሚሽንን ሳያስፈቅዱ የኮንትራት ቅጥር ከፈጸሙት ተቋማት መካከል የቅዱስ ጳውሎስ ሆስፒታል፣ ሚሊኒየም ሕክምና ኮሌጅ፣ ሐሮማያ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲና የአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ዋነኞቹ እንደሆኑ ተገልጿል። ይህ በዚህ እንዳለ በ2015 በጀት ዓመትና ከዚያ በፊት በተከናወኑ የኦዲት ሪፖርቶች መሠረት እርምጃ የተወሰደ መሆኑን ለማጣራት ኦዲት ሲደረግ በአጠቃላይ እንዲመለስ አስተያየት ከተሰጠበት 20.5 ቢሊዮን ብርና 23,230 ዶላር ውስጥ የተመለሰው 3 ቢሊዮን ብር ገደማ ብቻ መሆኑን የፌዴራል ዋና ኦዲተር አስታውቋል። የፌዴራል ማረሚያ ቤት ኮሚሽን፣ የኢትዮጵያ አካል ጉዳተኞች አገልግሎትና የኢትዮጵያ ብሔራዊ ቲያትር በአጠቃላይ 37,304,100 ብር የአገልግሎት ገቢ ተመናቸውና በሚመለከተው አካል ሳያጸድቁ ገቢ መሰብሰባቸውም ተገልጿል። እንዲሁም 28 የፌዴራል መሥሪያ ቤቶችና 7 ቅርንጫፍ ጽሕፈት ቤቶች የፈጸሙት 348 ሚሊዮን ብር ክፍያ የተሟላ የወጪ ማስረጃ አልቀረበበትም ተብሏል። የተሟላ የወጪ ማስረጃ ሳይቀርብ በወጪ ከተመዘገቡት መሥሪያ ቤቶች መካከል የጤና ሚኒስቴር፣ አዲስ አበባ ዩኒቨርሲቲ፣ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩትና የቤተ መንግሥት አስተዳደር ዋነኞቹ ናቸው። በ70 የፌዴራል መሥሪያ ቤቶችና በ7 ቅርንጫፍ ጽሕፈት ቤቶች ከ404 ሚሊዮን ብር በላይ የመንግሥትን የግዢ አዋጅ ደንብና መመሪያ ያልተከተለ ግዢ ተፈጽሞ መገኘቱን ዋና ኦዲተር ገልጿል። ባህልና ስፖርት ሚኒስቴር፣ የውሃና ኢነርጂ ሚኒስቴር፣ የብሔራዊ ተሃድሶ ኮሚሽንና አርሲ ዩኒቨርሲቲ ደግሞ ከሕግ ውጪ ግዢ ከፈጸሙ ተቋማት መካከል ዋነኞቹ ናቸው። 8 ተቋማት ደግሞ በጠቅላላው ከ6.5 ሚሊዮን በላይ ብር ዋጋ ያላቸውና ተገዝተዋል የተባሉ ንብረቶች እስካሁን ገቢ እንዳላደረጉ ሲገለጽ፣ የሕዝብ እንባ ጠባቂ ተቋም፣ የቤተ መንግሥት አስተዳደርና የመቀሌ ዩኒቨርሲቲ ደግሞ ግዢውን ፈጽመው ዕቃዎቹን ገቢ አላደረጉ። እንዲሁም በ2016 በጀት ዓመት 20 የፌዴራል መሥሪያ ቤቶች ከተመደበላቸው ዓመታዊ በጀት ውስጥ ከ14 ቢሊዮን ብር በላይ ሳይጠቀሙበት ወደ መንግሥት ካዝና ተመላሽ እንደሆነ ተገልጿል። ሦስቱ ልጆቼ በወባ በሽታ ተይዘው በመንግሥት የሕክምና ተቋም መድኃኒት ማግኘት አልቻሉም ሲሉ አንድ የአካባቢው ነዋሪዎች ገለጹ። መንግሥት በነጻ መድኃኒቶችን አቅርቧል፣ ኅብረተሰቡ እጥረት አለ ካለ መጠቆም ይችላል። የኦሮሚያ ክልል ጤና ቢሮ በኦሮሚያ ክልል በ3 ዞኖች የወባ በሽታ ስርጭት መጨመሩን የኦሮሚያ ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበው ለቲክቫህ ኢትዮጵያ ተናግረዋል። ዶክተር ተስፋዬ ከበበው ምን አሉ? የክረምቱን መግባት ተከትሎ በጅማ ምዕራብ እና ቄለም ወለጋ ዞኖች ስርጭቱ በከፍተኛ ደረጃ ጨምሯል። ስርጭቱ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በበሽታው የሚያዙ ሰዎች ቁጥር ጨምሯል፣ የሞት ቁጥር ግን ቀንሷል።
በአሁኑ ወቅት በሳምንት ውስጥ በበሽታው የሚያዙ ሰዎች ቁጥር ከ1000 እስከ 2000 ሲሆን የሞት ቁጥር ደግሞ 1 ወይም 2 ነው። ይህ ቁጥር በክልል ደረጃ የተመዘገበ ነው። የወባ በሽታ በተከሰተባቸው አካባቢዎች ያሉ ነዋሪዎች ለቲክቫህ ኢትዮጵያ ያቀረቡት ቅሬታ በቂ የመድኃኒት አቅርቦት በመንግሥት የጤና ተቋም የለም ሲሉ ነዋሪዎቹ ቅሬታ ያነሳሉ። በምዕራብ ወለጋ ዞን የቆንዳላ ወረዳ ነዋሪዋ ወይዘሮ ጎልጃ ገርባ ሦስቱ ልጆቻቸው በወባ በሽታ ተይዘው በአካባቢው ባለው የመንግሥት የሕክምና ተቋም ቢሄዱም መድኃኒት እንዳላገኙ ተናግረዋል። በተመሳሳይ የቄለም ወለጋ ዞን ዳሌ ዋበራ ወረዳ ነዋሪ አቶ ተወከል ከማል በወረዳው ገጠራማ ቀበሌዎች ውስጥ የሚኖሩ በርካታ ነዋሪዎች ለወባ በሽታ ተጋልጠዋል። ቀድሞ በመንግሥት ተቋማት በነጻ ይሰጥ የነበረው የወባ መድኃኒት ከግል ተቋም በውድ ዋጋ ለመግዛት መገደዳቸውን ገልጸዋል። ወደ ሌላ ቦታ ሂዶ ለመታከምም በአካባቢው ባለው ግጭት ምክንያት መንቀሳቀስ አለመቻሉን አክለዋል። ነዋሪዎች ባቀረቡት ቅሬታ ዙሪያ የምክትል ቢሮ ኃላፊው ምን ምላሽ ሰጡ? በቂ የመድኃኒት አቅርቦት ለሁሉም ወረዳዎች ቀድመን ልከናል። እስካሁን የመድኃኒት እጥረት መከሰቱን ሪፖርት ያደረገ ዞንም ወረዳም የለም። የጸጥታ ችግር ባለባቸው አካባቢዎች በየቀበሌው ካሉ የጤና ኤክስቴንሽን ባለሙያዎች ጋር እንዲሰሩ ሶስት የበጎ ፈቃደኛ ወጣቶች ሰልጥነው አገልግሎት እየሰጡ ነው። ህብረተሰቡ መንግሥት በነጻ ያቀረበውን መድኃኒት ማግኘት ካልቻለ ለቢሮው ጥቆማ በመስጠት እንዲተባበር ምክትል ጤና ቢሮ ኃላፊው ዶክተር ተስፋዬ ክበበው ማሳሰቢያ ሰጥተዋል። በሽታው እንዳይባባስ ቢሮው ምን እየሰራ ነው? የበሽታው ስርጭት ጎልቶ በታየባቸው አካባቢዎች 600,000 የአልጋ አጎበር የተሰራጨ ሲሆን በተለይ በምዕራብ እና ቄለም ወለጋ ዞኖች 12 ወረዳዎች እና በኢሉ አባቦር 3 ወረዳዎች ውስጥ ለ400,000 ቤቶች የኬሚካል ርጭት ሥራዎች በቅርቡ እንደሚጀምር ጠቁመዋል። ኢትዮጵያ የዓለም አቀፉ ሲቪል አቪዬሽን ድርጅት ቁልፍ የሕዝብ መረጃ ልውውጥ ሥርዓት የአባልነት ማረጋገጫ ተቀበለች። ኢትዮጵያ 105 አገራትን ባቀፈው የዓለም አቀፉ አቪዬሽን ድርጅት ቁልፍ የሕዝብ መረጃ ልውውጥ ሥርዓት ፕቅድ አባል መሆኗን የሚያረጋግጥ ሰርተፍኬት ከተቋሙ ዋና መቀመጫ ከሆነችው ካናዳ ሞንትሪያል ከሚገኘው ዓለም አቀፉ የሲቪል አቪዬሽን ተቋም ተቀብላለች። ኢትዮጵያ የዚህ ማዕቀፍ አባል መሆኗ የኢትዮጵያን ፓስፖርት የያዙ ዜጎች በአባል አገራቱ በሚንቀሳቀሱበት ወቅት ያለምንም እንግልት እንዲጓጓዙ የሚያስችል ሲሆን ወደ ኢትዮጵያ በየብስም ሆነ በአየር በተጭበረበረ የጉዞ ሰነድ ለመምጣት የሚሞክሩ አካላትን በቀላሉ ለመለየት የሚረዳና በአገር ላይ ሊቃጣ የሚችል የደህንነት ስጋትን አስቀድሞ ለመከላከል የሚያግዝ ነው። ኢትዮጵያ ወደዚህ ማዕቀፍ በይፋ መቀላቀሏን ተከትሎ የዓለም አቀፉ አቪዬሽን ድርጅት አባል አገራት ተወካዮችና የተቋሙ ከፍተኛ አመራሮች እንዲሁም ሌሎች አካላት በተገኙበት አገሪቱ ያላትን ሁለንተናዊ አቅም የሚያስተዋውቅ መድረክ ተዘጋጅቷል። በዚህ ወቅትም የኢትዮጵያን የአቪዬሽን ገጽታ፣ የኢሚግሬሽን ሥርዓትና አሁናዊ ሁኔታ እንዲሁም የኢትዮጵያን የቱሪዝምና የቢዝነስ አቅሞች የሚያስተዋውቁ ገለጻዎች ተደርገዋል። በሥነ ሥርዓቱ ላይ ንግግር ያደረጉት የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወሮ ሰላማዊት ዳዊት ከኢትዮጵያ የዚህ ማዕቀፍ ፕቅድ አባል መሆኗ ዜጎች በሚሄዱበት አገር ዘመናዊና ቀልጣፋ አገልግሎት እንዲያገኙ ከማድረጉ ባሻገር የአገርን ደህንነት በመጠበቅ ረገድ አይነተኛ ሚና ይጫወታል ብለዋል። ኢትዮጵያ ጠንካራ በሆነው የዓለም አቀፍ አቪዬሽን ትብብር ሥርዓት ውስጥ የላቀ ቴክኖሎጂን መጠቀሟ ድንበሯን ከመጠበቅ ባለፈ ለዓለም አቀፉ ማኅበረሰብ የጋራ ደህንነት መጠበቅ ያላትን ቁርጠኝነትም የሚያሳይ ውሳኔ ነው ሲሉ ጠቁመዋል። የካናዳ ትራንስፖርት ሚኒስቴር ምክትል ሚኒስትር ኒኮላስ ሮብሰን ኢትዮጵያ ወደዚህ ሥርዓት በይፋ መቀላቀሏ በአቪዬሽን መስክ የምትሠራውን ሥራ በዓለም የታመነ እንዲሆን ያደርጋል ብለዋል። በተለይም በርካታ ዜጎችን ወደ ተለያዩ ክፍለ ዓለማት የሚያጓጉዝ የግዙፍ አየር መንገድ ባለቤት በመሆኗ ይህን ማዕቀፍ መቀላቀሏ የሚደነቅ ውሳኔ ነው ሲሉ ጠቁመዋል። የዓለም አቀፉ ሲቪል አቪዬሽን ድርጅት ኤኪያኦ ፕሬዝዳንት ሳልቫቶሬ ሻኪታኖ ኢትዮጵያ ወደ ማዕቀፉ በመግባት የተሰማቸውን ደስታ በመግለጽ ተቋማቸው የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አረጋግጠዋል። መረጃው የኢሚግሬሽን እና ዜግነት አገልግሎት ነው። የዕለቱ መረጃ ይህንን ይመስላል። መረጃውን ከወደዳችሁት ቻናሌን ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሁ ማንኛውንም ያላችሁን አስተያየት እና ጥያቄ በኮሜንት ሴክሽን ላይ በማስቀመጥ እንድታበረታቱኝ በሌላ ወሳኝ መረጃ እስከምንገናኝ መልካሙን ሁሉ ተመኘሁላችሁ። መረጃውን ያዘጋጀሁላችሁ እኔ መኳንንት ነኝ።